እንግዲህ ያንን ካደረግን በኋላ ወዲያው የተለዩትን እድለኞች ዝርዝር አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ለአይቲ ክፍላችን ፒዲኤፉን ይልካል። በዛው ቅጽበት ሶሻል ሚዲያዎቻችን ላይ ፖስት እናደርጋለን። በየቤቱም ያሉ እዚህም ያሉ ስማቸውን እዛ ውስጥ ከመለያ ቁጥራቸው ጋር በማመሳከር እድለኛ መሆንና አለመሆናቸውን ይለያሉ። በአሁኑ ከሆነ እሰየው፣ በአሁኑ ካልሆነ ስንት አለ? በርካታ ቀሪ መርሃ ግብሮች አሉ። ነገሩ 10 አረንጓዴ ጠርሙሶች በግድግዳ ላይ ስለሆነ አንዱን እየቀነስን በመጣን ቁጥር የሚቀጥለው አለልኝ በሚል ተስፋ እንቀጥላለን። መቼም ሁሉም ዛሬ የቤት ባለቤት ወይም እድለኛ እንደማይሆን በዲፎልት የታወቀ ነውና በዚሁ አግባብ ነው የምንቀጥለው። ዛሬ እድለኛ ከሆናችሁ ከወዲሁ እንኳን ደስ አላችሁ። ካልሆናችሁ ከዚህ ዓመቱ ላይ ስንት ይቀራችኋል? ስንት ይቀራችኋል? 2። ነገም ሌላ ቀን ነው። በዛ ተስፋ እንቀጥላለን። ኪ ሃውሲንግ በውሉ መሰረት ግዴታውን መወጣት ግድ ይለዋል። እናንተም እንደዛው ግዴታችሁን እስከተወጣችሁ ድረስ ያ በደንብ በወፍራሙ ሊሰመርበት የሚገባ ጉዳይ ነው የሚሆነው። እንግዲህ ሰነዳችን ታትሞ መጥቷል። ወደ ቀጣዩ መርሃ ግብር መሄድ እንችላለን። ከዛ በፊት ግን የተወሰነ ማብራሪያ ለመስጠት በዚህ ዙር የሚካተቱት ከመጀመሪያው እስከ 4ኛው ዙር ያሉት ናቸው። ሁሉም እንደተመዘገበበት ወቅት ቁጥሩ ይለያያል። የመጀመሪያ ዙር ተመዝጋቢዎች በብዛት ቀደም ይላሉ እንግዲህ ወይም ከፍ ይላሉ። ሁለተኛ ዙር ተመዝጋቢዎች አንጻራዊ ይቀንሳል። ሶስተኛ ዙር የመጨረሻውና ትንሹ ነው። 4ኛ ዙር ደግሞ ከመጀመሪያ ዙር ቀጥሎ በቁጥር ከፍ ያለ ተመዝጋቢ ያለበት ነው። በዚህኛው መርሃ ግብር 4ኛ ዙር ተመዝጋቢዎች 100% ይካተታሉ። ምክንያቱም የመጀመሪያ ዕጣ ውስጥ ስለሆነ እየተካተቱ ያሉት እንዲሁ ቁጠባቸውንም እነሱ ተወጥተዋል። ከዛ በመቀጠል 3ኛ፣ 2ኛና 1ኛ ዙር ተመዝጋቢዎች ደግሞ ከነርሱ የሚጠበቀውን ግዴታ የተወጡት ብቻ ናቸው የሚካተቱት። ቁጥሩን እንግዲህ በሚገለጸው ደብዳቤ አማካኝነት በኋላ እናሳውቃችኋለን። ሁሉም እንደተመዘገበበት ወቅት እንደ ብዛቱ ሬሾ የቤት ባለቤት መሆኑን ዛሬ ያረጋግጣል። 3ቱም መኝታ ቤቶች ተካተዋል። በዚሁ አግባብ ነው የቤት ባለቤት የሚሆኑ እድለኞችን ዛሬ የምንለየው። እናንተ ዝግጁ ናችሁ? ዝግጁ ናችሁ? ዝግጁ